በትግራይ ክልል ምን ተፈጠረ? አሁን በዚህ ሰዓት ከወደ ትግራይ ክልል አስገራሚ የሆነ ታላቅ አስደናቂ ታምር ታየ። ዓለም ሁሉ ይስማው። በቆላ ድባ ከተማ እጅግ በጣም አስገራሚ የሆነ ታላቅ ታምር ታየ። በትላንትናው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ ከላይ እንደምትመለከቱት የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ ተሰማ። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረ ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ምስል ድንቅ ተገልጦ ታይቷል። በአሁኑ ሰዓት የከተማው ሕዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ይገኛሉ። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች በርክቷል። ታዲያ እናንተም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ይህንን ድንቅ ምስክርነት የዓለም ሕዝብ እንዲሰማው አቅም ስጡት እያልን ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ።